አሰላሙ አለይኩም ወራህመቱላሂ ወበረካቱሁም። ውድና የተከበራችሁ የዜድ ቲዩብ ተከታታዮች የዕለቱን ዜና ይዤላችሁ ቀርቤያለሁ። አብራችሁን ቆዩም። ኢራን የእስራኤል አየር ኃይል ጦር ሰፈሮችን በሚሳኤል መደብደቧን አስታወቀች። በዛሬው ዕለትም ቀጥሎ በዋለው የኢራን እና የእስራኤል ግጭት ጥቃቱ ማምሻውን በሁለቱም ሀገራት በኩል ተጠናክሯል። ኢራን የእስራኤል አየር ኃይል ጦር ሰፈሮችን በሃይፐርሶኒክ ሚሳኤል መደብደቧን አስታውቃለች። የኢራን አብዮታዊ ዘብ በኢራን ላይ ጥቃት ለመሰንዘር የሚያገለግሉ ናቸው ባላቸው በእነዚህ የአየር ኃይል ጦር ሰፈሮች ላይ እርምጃ መውሰዱንም ገልጿል። በመግለጫው አክሎ ድብደባው እስራኤል የኢራንን ሉዓላዊነት በመድፈር በግዛቷ ውስጥ ለፈጸመችው ጥቃት የተሰጠ ምላሽ ነውም ብሏል። በምሽቱ የሚሳኤል ድብደባ እስራኤል በኢራን ላይ ጥቃት ለመሰንዘር ትጠቀምባቸዋለች ያላቸውን በርካታ የአየር ኃይል ጦር ሰፈሮችን መደብደቡንም መግለጹን ሲኤንኤን ዘግቧል። ዜናው አበቃ። እኔ አላበቃሁም፣ አብራችሁኝ ቆዩ። ከዚህ በመቀጠል ወደ ኋላም የነበራቸውን ቁና የዘሩትን ክፋት አሁን የተሰፈሩበትን መስፈሪያና ሁናቴ ላስቀኛችሁ። መሸሸጊያቸው ጠፍተው መጠለያ መግቢያና መውጫ ቀዳዳ ለአይን እንኳ እየተሰወረ ግራ የሚያጋባበት ቀን አይመጣ መስሏቸው ብዙ የሰው ሕይወት ላይ ግፍ ፈጽመዋሉ። ብዙ ቀልደዋሉ። የፈጸሙትን የወንጀል አይነትና ብዛቶቹን ለመግለጽ ቃላት ከቃላት በላይ ይሆናል። ሀቂቃ እልቂትን፣ ፍጅትን፣ የጅምላ ማጽዳት ዘመቻን፣ የህፃናት፣ የአዛውንት፣ የሴቶች ሞት በንጹሃን ላይ አካሂደዋል። እስራኤል ከሂትለራዊ ክፋትና ጭካኔ በላይ ፍጹም በሰው ልጆች አእምሮ ውስጥ ሊታመኑ የማይችሉትን እርኩስ ጭካኔዎችን በጋዛ ህዝብ ላይ ፈጽመዋል። ለዓለም ህዝቦች ቆሞ አሳይተዋል። በዚህም ረኩ፣ በዚህም ተደስተው ዳንኪራም መቱ፣ ውስኪም ተራጭተው ጨፈሩበት። ዛሬ መግቢያና መውጫቸው መኪናዎቻቸው ስር ለመወሸቅ ተሯሯጡ። ምድር ላይ ያሉትን ጭካኔዎች ሁሉ ጠቅልለው ብቻቸውን ያዙት፣ ቻሉት፣ ቅመሱትም። አቅም ባጡ ህፃናት ምርኩዝ ይዘው በሚረማመዱ እናቶች ላይ ፎክረው አቅራርተው በሸሹበት፣ በተጠለሉበት፣ በተፈናቀሉበት ሁሉ ደርሰው ገደሉ፣ አቆሰሉ። ማን ይንካን አሉ። ማን ይናገረን? ኧረ ቢስሚላ ማን ይናገረን? ማን ይቆጣን ብለው ተናገሩ። ያሁሉ ግፍ ያሁሉ ቁና ለዛሬ እነሱንም አበቃቸው። በጣም ነው የሚገርመው የፈጣሪ ስራ። ያኔ ትንሽ ላስታውሳችሁ ያልኳችሁ መለስ ብለን የፈጣሪን ስራ እንድናየው ነው። እንደ ሰውኛ ማንም ለማንም መወገን የለበትም። እንደ ሀቅ ነው። የዓለምን ህዝብ ከጤፍ አልቆጠሩትም። በንቀት አይኖቻቸው አይተው ጭፍጨፋቸው ላይ በረቱበት። ዛሬ እስራኤል የሰራችውን የግፍና የበደል የክፋትና የውንብድና ስራዋን ዋጋ በአይኖቿ እያየች በእጆቿ ተቀበለች። በጣም ፈጣሪ ነው። እዚህ ጋር ሁላችንም ሙስሊም፣ ክርስቲያኑ፣ ሁሉም ሰው ማየት ያለበት የፈጣሪን ስራ ነው። ደብቁኝ ቅበሩኝ አለች። አሁን ላይ ይሄንን ቆመን አየን። ብድርን በምድር አሳየን። ጌታ የተመሰገነ ይሁን። በሰፈሩት ቁና መሰፈር አይቀርም ይላል የሀገሬ ሰው። እውነት ነው። እና እንሆ ተብላችኋል፣ አጣጥሙት እንላችኋለን። ማለትም እንደ ሰውኛ ነው
የምንላችሁ አሁን ላይ በጣም ከባድ ነበር። እኔ እንጃ በጎዳና ላይ ሲሮጡ የነበሩ ህፃናቶች እናት የላቸውም፣ አባት የላቸውም፣ ዘመድ የላቸውም፣ የሚያጎርሳቸውም ባሁንም እንባቸውን የሚጠርግላቸው ሰው የሆነ ሰው እነዛን ያያየ ያለቅስ ነበር። ሀቂቃ ያዝን ነበር። የእውነት ሰው የሆነ ሰው የሰው ልብ ያለው ሰው እንደ ሰው ነው ማሰብ ያለበት። እኔስ ብሆን ነገ የኔስ ልጆች ቢሆኑ መጨከን አልነበረባቸውም እነሱ። እሺ ጦርነት አለ ድሮም አለ አሁንም አለ፣ ግን ያ የሚፋለመው አካል ያ የሚዋጋው አካል ጋራ መዋጋት መፋለም ያለ ነው። ነገር ግን ሆስፒታል ባሉ ደካሞች ላይ፣ ህፃናቶች ላይ፣ ምስኪኖች ላይ እነዛ ላይ ሚሳኤል ማዝነብ ይህን ግፍ ፈጣሪ መቼም አይቆጥረውም ብሎ ማሰብ በጣም ይከብድ ነበረ። ግን አሁን እኔ እንጃ ዋጋቸውን አሁን በምድር ላይ አላህ እያሳያቸው ይመስላል። ይህ በቂያቸው አይደለም። የደም እንባ ጎርፏል። ደም በምድር ላይ ጎርፏል። እስካሁን ከፍርስራሽ ውስጥ ያለ አስከሬን አለ በጋዛ። የዛ ሁሉም የዛ ሁላ ግፍ ፈጣሪ አይቆጥረውም ብሎ ማሰብ በጣም ያሳዝን ነበር። አለማሰባቸው በጣም ያሳዝን ነበር። ግን እስኪ አሁን እነሱ በትንሹ እያዩ ነው። እንግዲህ በቂያቸው አይደለም፣ እንደ ስራቸው በቂያቸው አይደለም። እስኪ ይዩት የወገንን ሞት፣ የህፃናትን ለቅሶ። በእርግጥ እኔ በበኩሌ ህፃናቶች አሁን እንደዚህ እንዲሆኑ እንዲያለቅሱ አልሻም፣ አልችልም፣ ማየት አልችልም። ነገር ግን እነሱ የሰሩት ቁና ነውና አባቶቻችን የሰሩት ግፍ ለልጅ ይተርፋል እና ይሄንን እያየን ነው አሁን እስራኤል። እኔ እንጃ ብቻ ሁሌም ፈጣሪ ከተበዳይ ጎን ነው። በተበደለ ሰውና በፈጣሪ መካከል ግርዶሽ የለም። ቸር ሰንብቱ፣ ሰላም እደሩ። ሰላም ለሰላም ወዳዶች ሁሉ ትሆን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።